ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ ወንድሞቼ? ሰላም ናችሁ ወይ? እንዲሁም ክርስቲያን ወገኖቼ ሰላማችሁ ይብዛልኝ። ዛሬ ደግሞ ገጠር ነው ያለን። ጭው ያለ ገጠር ደስ ሲል፣ በነገራችን ላይ ብርድ ስለሆነ በጣም ነው ደስ የሚለው። ልክ ሀገራችን ኢትዮጵያ እና እህቶቼ ስራ እንዴት ይዟችኋል? ሁሉ ሰላም ነው ከእናንተ ጋር? ከኔ ጋር አልሐምዱሊላህ ሰላም ነው። እየመጣችሁ የምታበረታቱኝ በጣም የማመሰግነው። ለቤቴ አዲስ የሆናችሁ ደግሞ ላይክ፣ ሰብስክራይብ እያደረጋችሁ ወደ ቤቱ ተቀላቀሉ። ላይክ አድርጉ፣ ኮሜንትም አድርጉ። ኮሜንት ታደርጉ አትፍሩ። ወይኔ ብርዱ ያሳትል። ዛሬማ ትምህርት ስለሌለን ዙረት በነገናችን ቤት ውስጥ መቀመጥተን ዙረት መዲና ምንወራችን ትመስላለች። ያም ላይ ስለሆንኩ ነው እንጂ በጣም ደስ የሚል ሀገር ነው። ማሻአላህ የነብያችን ሀገር። ብርዱ ግን የዘንድሮ አመት ብርድ ኃይለኛ ነው። እንደ ዛሬ አይደለም። እና ሁላችሁንም በጣም ነው የምወዳችሁ። ለአላህ ብዬ አላህ ይጠብቅልኝ ባላችሁበት ቦታ ከክፉ ነገሮች። ሀገራችንንም አላህ ሰላም ያደርግልን። መጪውም ደግሞ ረመዳን ነው። ኢንሻአላህ ደግሞ አላህ በሰላም ጾመን የምንጨርስም አላህ ያድርገን። ልጄ ለራሱ እየለፈለፈች ነው አጠገቤ ቁጭ ብላ። የስደት ልጄ ስላችሁ የራሴ አይደለች፣ ላኪን እኛ ስለምናሳድጋቸው ልጆቻችን ነው የምንለው። ገጠር የሚሰሩት ወንድሞቻችን አላህ ይጠብቃችሁ። ወላሂ ኃይለኛ ብርድ አለ። በፊት ሙቀት ሲሆን እናዝን ነበር። አሁን ደግሞ ብርድ፣ ሙቀቱን አልፈን ወደ ብርድ። አላህ ጥንካሬውን ይስጣችሁ ያ ረብ። እኛ እንኳን ቤት ውስጥ ነው ያለነው፣ እንትን እንላለን። ላኪን ገጠር ውስጥ አሁን እንደዚህ በግምት የሚሉት እረኞች በጣም ከባድ ነው። ትዕግስቱን ይስጣቸው፣ ጥንካሬውን። የኔ ስልክ እስከ 3 ደቂቃ ብቻ ነው የሚቀርጸው። ከዛ በተረፈ ታኪል እንዴ። እና እህቶቼ በጣም ነው የማመሰግነው። ሹክራን ጀዛኩም አላህ ኸይር። እየመጣችሁ የምታበረታቱኝ ጀዛችሁን አላህ ይክፈላችሁ። በጣም ነው የማመሰግነው። ላይክ አድርጉ ስትገቡ፣ ቪዲዮውን ስታዩ በላይ